ሰላም ለተናችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱን መረጃ ይዘናል። ስፖርታዊ ጉዳዮችና እንደዚሁም የተለያዩ ጉዳዮች የምናነሳበት የዚህ የሰዓቱ መረጃ አሁን ይጀምራል። አብራችሁን ቆዩ። ስለ ዝውውር፣ ስለ ዓለም ዋንጫና እንደዚሁም የተለያዩ ፖለቲከኞች ጭምር የግብፁን ጨዋታ በተመለከተ ሀሳባቸውን እየሰጡ ነው የሚገኙት። ግብጽ ተዘርፋለች እያሉ ነው የሚገኙት። በምሽት የሚደረገው የፈረንሳይና እንደዚሁም ደግሞ የሞሮኮ የተለያዩ ጨዋታዎች አሉ። የሩብ ፍጻሜ ጨዋታ ይደረጋል በምሽት ዛሬ ማለት ነው። ስለሱም አንዳንድ መረጃ ነግራችኋለሁ። እናንተ ግን አብራችሁ እንድትቆዩ በአክብሮት እጠይቃችኋለሁ። ወደ መረጃዎቹ እናቅና። የመጀመሪያው መረጃችን የሚሆነው የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዱሾ የትናንቱን ጨዋታ አስመልክተው ሀሳባቸውን ሰጥተዋል። የፈረንሳይ አሰልጣኝ ዲዲየር ዱሾ ቅድመ ጋዜጣዊ መግለጫ ላይ በሰጡት ሀሳባቸው ነው ይህን የገለጹት። ከሞሮኮ ጋር ላለባቸው የሩብ ፍጻሜ ጨዋታ እየተዘጋጁ እንደሆነ ገልጸዋል። ይህንን ጨዋታ የሚዳኙት ደግሞ ፈረንሳዊው ዳኛ ናቸው። የአርጀንቲናና እንደዚሁም ደግሞ የግብፅን ዳኝን ያጫወቱት ዳኛ እንደሆኑ ነው የተነገረው ማለት ነው። በንግግራቸውም እንግዲህ የግብፅ በአርጀንቲናና ግብፅ ያደረጉትን ጨዋታ የዳኙት ፈረንሳዊው ዳኛ እጅግ ድንቅ ብቃታቸውን ያሳዩበት ነው ሲሉ ነው የገለጹት ዳኞቹ። አርጀንቲና እና ግብጽ ጨዋታን እንግዲህ ያለምንም ክፍተት ያለምንም ጥሰት ነው በስነ ስርዓት ነው የዳኙት ሲሉ ነው ሀሳባቸውን የገለጹት። ከዚህ ጋር በተገናኘ ግን ብዙዎች ትችት እያቀረቡባቸው ነው የሚገኙት በዚህ ንግግራቸው ማለት ነው። የኔ ተጋጣሚ ሞሮኮ እንጂ ዳኛ አይደለም ሲሉ ነው የገለጹት። ፈረንሳይ ከሞሮኮ ነገ ምሽት 5 ሰዓት ከቦስተን ወጣ ብሎ በሚገኘው ጄሌት ስታዲየም ጨዋታው እንደሚደረግ ይታወቃል። እናም እነዚህ ዳኛ ግን የፈረንሳዩ ብሔራዊ ቡድን አሰልጣኝ ዳኛውን በተመለከተ የሰጡት ሀሳብ ብዙዎችን አነጋግሯል። እናም እናንተ በዚህ ጉዳይ ምን አሰባላችሁ? ሌላኛው በዚህ በግብፅና በአርጀንቲና ጨዋታ በተመለከተ የኒውዮርክ ከተማ ከንቲባ ዞሃራን ማሞዲን ትላንትና ሀሳባቸውን ሰጥተዋል። በዚህም እንግዲህ ግብጽ ተዘርፋለች ሲሉ ነው ሀሳብ የሰጡት ማለት ነው። የግብጽና የአርጀንቲና በተመለከተ ጨዋታውን በተመለከተ ማለት ነው ፖለቲከኞች ጭምር ሀሳብ እየሰጡበት ነው የሚገኘው። የግብፁ ፕሬዚዳንትም አብዱል ፈታህ አልሲሲም እንደዚሁ ሀሳባቸውን ሰጥተዋል። የኛ ብሔራዊ ቡድን ጀግኖች ናቸው፣ በዳኛ ስህተት ነው እንጂ ወደ ሩብ ፍጻሜ እንገባ ነበር ሲሉ ሀሳባቸውን መግለጻቸው የተነገረው። ሌላኛው አርሰን ቬንገር ነው የምንመለከተው። የዘንድሮ የዓለም ዋንጫ ስትመለከቱት ጨዋታው በፍጥነት እየተቀየረ ስለሆነ ከፍጥነቱ ጋር መራመድ የግድ ነው ሲሉ ገልጸዋል። ለምሳሌ ያህል የኢሲያ ቡድኖች በሙሉ ከውድድሩ የወጡት የጨዋታው ጥንካሬና ፍጥነት መቋቋም ስላልቻሉ ነው። ከዚህም በተጨማሪ ከሌሎች ጋርም ተወዳዳሪ ለመሆን የሚያስችል የቴክኒክ ብቃት የላቸውም ሲሉ ጠንካራ ሀሳባቸውን ሰጥተዋል። ለእኔ ትልቁ የጥያቄ ምልክት ስፔን ናት። እንደዚሁም ፈረንሳይን ማሸነፍ የሚችል ቡድን ካለ ያ ስፔን እንደሆነች እላለሁ ወይም አምናለሁ። ፈረንሳይን የምታሸንፈው ስፔን ናት ሲሉ ነው የገለጹት። ምክንያቱም እነሱ ከፈረንሳይ በላቀ በቴክኒክ ብቃት የታጀቡ ናቸው። እንዲሁም በዓለም ላይም በየትኛውም ቦታ የማይገኝ የጋራ የሆነ የቡድን አጫዋት ባህል አላቸው ሲሉ እንግዲህ ስፔንና ፈረንሳይን አሞካሽተዋል። ዋንጫውንም ምናልባት ወይ ፈረንሳይ ወይ ስፔን ከሁለት አንዱ ይበሉታል የሚል ሀሳብ ነው ያቀረቡት። በቀጣይ የምንመለከተው ስለ አርሰናል በቃል ደረጃ ለሁለት ጊዜ ያቀረበው ወደ 65 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ ከተደረገበት በኋላ አሁን አዲስ ይፋዊ ጥያቄ ለማቅረብ እየተዘጋጀ ነው። ከ65 እስከ 90 ሚሊዮን ፓውንድ አካባቢ ያለ የዝውውር ጥያቄ ንግግሮች እንግዲህ ሊያፋጥኑት ይችላሉ ነው የተባለው። ፌብራዞ ሮማ ነው ይህንን ተጫዋች በምስሉ የምትመለከቱት ተጫዋች አርሰናል ለማስፈረም ጥረት እያደረገ እንዳለ መረጃዎች ወጥተዋል። ተጫዋቹ እጅግ ድንቅ ብቃት ያለው ነው ተብሎለታል ገና ከሆኑ። ሌላው የዝውውር መረጃ ባርሴሎና ካሪም አዲዮሚን በቋሚ ውል ለማስፈረም ተቃርቧል የተባለው ፊርማው በሚቀጥሉት ጥቂት ቀናት ውስጥም ይፋ ሊሆን ይችላል። በዚህ ፊርማ ላይም የባርሴሎና ድምፅ አጥፍቶ እየሰራ እንዳለ መረጃዎች ወጥተዋል። እንግዲህ ባርሴሎና ይህን የምትመለከቱን ተጫዋች ሊያስፈርመው እንደሆነ ታውቋል። ሌላኛው እንግዲህ አዴዮሚን ዝውውር ፌብሬዚዮም አረጋግጧል። በቅርቡ ተጫዋቹ ለባርሴሎና ፈርሟል ነው የተባለው። ይህ ተጫዋች ባርሴሎና የተለያዩ ተጫዋቾችን ያስፈረመ ነው የሚገኘው። በዚህ ጉዳይ እናንተ ምን አሰባላችሁ? ሌላው መረጃችን የሚሆነው ከዚህ ወጣ ስልን አርሊንግ ሃላንድን የኖርዌይ ብሔራዊ ቡድን ሲጫወት ለፌዴሬሽኑ አንድ ልዩ ጥያቄ አቅርቦ ነበር እንግዲህ ብሏል። አንድ ልዩ ጥያቄ አቅርቧል። ለፌዴሬሽኑ አንድ ልዩ ጥያቄ አቅርቦ ነበር። በወራት የሚለውን እንግዲህ ብራውት የሚለውን
የአያት ስም በቲሸርቱ ላይ እንዲያካትቱለት፣ ለዚህ ነው በቲሸርቱ ላይም ብራውት ሃላንድ ተብሎ የተጻፈው ነው የተባለው። እንግዲህ ሃላንድ በለበሰው በማሊያው ላይ ማለት ነው ይህ ጥያቄ ትክክል ተቀባይነት አግኝቶ ብራውት ሃላንድ የተባለው ለዛ ነው ተብሎ ተነግሯል። ኤርሊንግ ሁልጊዜም ለእግር ኳስ ያለው ፍቅር ከቀድሞ የፕሪሚየር ሊጉ ተጫዋች ከአባቱ እንደመጣ ነገር ግን ዲሲፕሊኑ እና የአካል ብቃት ከእናቱ ከማሪታ እንደተወረሱ ይነገራል። ይህ ደግሞ አንድ የእግር ኳስ ኮከብ ለመፈጠር ፍጹም ጥምረት ሆኗል ነው የተባለው እና ኤርሊንግ ሃላንድ ብራውት ሃላንድ የተባለው በአያቱ ስም እንዲደረግ ስለፈለገ ነው የተባለው። እናም ብዙዎች ሀሳብ እየሰጡበት ነው የሚገኘው በዚህ ጉዳይ። እናንተም ሀሳብ ካለ የሞሮኮ ብሔራዊ ቡድን ከፈረንሳይ ጋር ለሚያደርገው ጨዋታ በበቂ ሁኔታ የተዘጋጀ መሆኑን ገልጿል። የሞሮኮ ብሔራዊ ቡድን አሰልጣኝ መሐመድ ዋሂብ ናቸው ቡድናቸው እየተሻሻለ መምጣቱን ገልጸዋል። ከ2022 የዓለም ዋንጫ ስብስብ ሲነጻጸር አሁን ቡድኑ የተሻለ ነው ያሉት ዋሂቢ ለምሽቱ ጨዋታም ህዝባቸውን ከጎናቸው እንደሚሆን እናውቃለን ብለዋል። ስለ ጨዋታው ዳኞች የተናገሩት አሰልጣኙ ውሳኔዎቹ የሚዛናዊ እና ወጥነት ሊኖራቸው ይገባል ያሉ ሲሆን በውድድሩ ያሉ ዳኞች ከፍ ያሉ ናቸው በማለት ተናግረዋል። በዓለም ዋንጫ እንግዲህ ያደረጉት ጉዞ በቂ አለመሆኑን በመግለጽ እኛ በቂ ጉዞ የሚሆነው ውድድሩን ስናሸንፍ ነው ሲሉ ነው የገለጹት። የፈረንሳዩ አሰልጣኝም ያው ዳኛውን እንግዲህ ጥሩ ነው ያደረገው ሲሉ ገልጸዋል። ሞሮኮም እንደዚሁ አሰልጣኝ ስለ ዳኛው እንግዲህ በዳኛው በትክክል መዳኘት አለበት፣ ሚዛናዊ መሆን አለበት ሲሉ ነው የዳኞችን በተመለከተ ሀሳባቸውን የሰጡት። ሁለቱም አሰልጣኞች ሜሲን ማቆም ስለመቻላችን አላውቅም፣ ዣካ ነው ይህንን ያለው፣ እሱን መግጠም ክብር ነው። ስዊዘርላንዳዊው አማካይ ግሪኒሽ ዣካ ሊዮኔል ሜሲን መግጠም ለእኛ ክብር ነው በማለት ተናግሯል። ከአርጀንቲና ስላላቸው ጨዋታ ያነሳው ዣካ በጨዋታው ሊዮኔል ሜሲን ማቆም ስለመቻላችን አላውቅም ሲል ነው ምላሽ የሰጠው። ነገር ግን ሜሲን መግጠም እና የእሱ ታሪክ አካል መሆን ለእኛ አስደሳች እና ክብር ነው ሲል ዣካ ተናግሯል። አክሎም እሱ በእግር ኳስ ታሪክ ከምንጊዜም ምርጦች መካከል አንዱ ነው ሲል ነው እንግዲህ ግሪኒሽ ዣካ ስለ ሊዮኔል ሜሲ ያለውን ሀሳብ የገለጸው። ከሜሲ ጋር ጨዋታ እንዳላቸው ይታወቃል። ፈረንሳይ ማሸነፍ የምትችለው ስፔን ነች። አርሴን ቪንገር ቅድም እንደገለጽኩላችሁ አርሴን ቪንገር ፈረንሳይን የምታሸንፈው ስፔን ብቻ ነች ሲሉ ገልጸዋል። የኢሲያ ሀገራት ሙሉ ለሙሉ ተባረዋል። ይህም ድክመታቸውን ያሳያል። እንደዚሁም ደግሞ እንግዲህ ሌሎቹ እጅግ ቴክኒኮች ተለዋውጠዋል፣ የጨዋታው ፍጥነትም ተቃይሯል ሲሉ አርሰን ቪንገር ሀሳባቸውን ሰጥተዋል። ፈረንሳይን በተመለከተም የህንድ ታዋቂው የፊልም አክተርም እንደዚሁ ሀሳቡን መስጠቱ የሚታወስ ነው። እኛ ቀይ ካርድ ነው የሰረዝ ነው፣ እንግሊዝ ግን ከዚህ የከፋ አድርጋለች ሲሉ ገልጸዋል። የፊፋ አዘጋጅ ወይም ደግሞ የዓለም ዋንጫውን አዘጋጅ ከሆኑት አንዱ ናቸው። ይህን ሀሳብ የሰጡት የአሜሪካ የዓለም ዋንጫን አዘጋጅ ግብረ ኃይል ኃላፊ አንድሪው ጁላኒ የዶናልድ ትራምፕ ቀይ ካርድ ማሰረዛቸውን ስህተት ማረም ሲሉ ገልጸውታል። ኃላፊው ፕሬዚዳንት ዶናልድ ትራምፕ ስልክ መደወላቸውን ትክክል ሲሉ የደገፉ ሲሆን እንግሊዝ ግን የከፋ አድርጋለች ሲሉ ወቅሰዋል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር የጨዋታ ሰዓት ማስቀየራቸውን የገለጹት ኃላፊው ይሄ ከእኛ የከፋ ነው ሲሉ ተደምጠዋል። እንግዲህ በአሜሪካና በእንግሊዝ መካከል ስላለም ዋንጫ ሀሳቦች ሲንሸራሸሩ ነው የሚገኙት። ዶናልድ ትራምፕ ቀይ ካርድ የተሰጠውን ተጫዋች ወደ ጨዋታ እንዲመለስ አድርገዋል። ስልክ ደውለው ለፊፋው አለቃ ማለት ነው። እንግሊዝ ደግሞ ጨዋታው እንዲቀየር አድርጋለች የተባለው የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የጨዋታው ሰዓት ማስቀየራቸውን የገለጹት ኃላፊው ይህ ከኛ የከፋ ነው ሲሉ ተደምጧል የተባለው እንዴት የከፋ እንዳሉ ያስረዱት ኃላፊው በሜክሲኮ ደጋፊዎች ስለ ሞቱ ተመሳሳይ አደጋ እንዳይከሰት የጨዋታው ሰዓት ሊቀየር ነበር፣ እንግሊዝ አሻፈረኝ ብላለች ብለዋል። ይሄ ነው እንግዲህ አሳዛኝ ድርጊት የሚሉት ኃላፊው ሰዎችን የህይወት አደጋ ላይ ጥለዋል። ይሄ ከሜዳ ላይ ድርጊት የበለጠ አሳሳቢ ነው ሲሉ ሁለቱ ሀገራት እየተወነጃጀሉ ነው።